በሰው ልጅ ታሪክ ውስጥ እምነት ተራሮችን እንዳንቀሳቀሰ ባህሮችንም እንደከፈለ እንሰማለን። ነገር ግን ይህ ኃይል በእርግጥ ዛሬም ይሰራል? አንድ ሰው በምግባሩ ንጹህ በሃይማኖቱ ጽኑ ቢሆን ጸሎቱ መለኮታዊውን ኃይል ወደ ምድር ሊያመጣ ይችላል? የፈሰሰ ወንዝንስ ይገታል? ከአንበሳ ጉሮሮ ግዳይን ያስጥላል? ከሁሉ በላይ ደግሞ የሞተችን ነፍስ መልሶ ሕይወትን እንደገና ሊሰጥ ይችላል? የቅዱሳን ሕይወት ለነዚህ ጥያቄዎች ሕያው መልስ ነው። ከሰው ግንዛቤ በላይ የሆነው የእግዚአብሔር ኃይል በምድር ላይ እንዴት እንደሚገለጥ የሚያሳዩን መስታወቶቻችን ናቸው። ዛሬ ጸሎቱ ከደረቅ መሬት ላይ ውሃን እንዳፈለቀ፣ ቃሉ የዱር አራዊትን እንዳሰገደ፣ ልመናውም የሞተችን ነፍስ ከሰማይ ደጃፍ አስመልሶ ከሥጋዋ ጋር እንዳዋሃደ የተነገረለትን የታላቁን አባት ገድል ይዤላችሁ ቀርቤያለሁ። ይህ የአቡነ ሐራ ድንግል አስደናቂ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ታላቅ የጽድቅ ዛፍ ስር የተተከለው ደራ በተባለች አካባቢ ነው። በአካባቢው ልባቸው በእግዚአብሔር ፍራቻ የታጠረ ሕይወታቸውን በበጎ ምግባር ያጌጠ ሁለት ደጋግ ሰዎች ይኖሩ ነበር። የጻድቁ አባት ዮሐንስ፣ እናቱ ደግሞ ወለተ ጊዮርጊስ ይባላሉ። ሁለቱም በዘር ከከበሩ ቤተሰቦች የተገኙ ቢሆኑም እውነተኛው ክብራቸው የሚመነጨው ከዘራቸው ሳይሆን ከልባቸው ንጽሕናና ከፈሪሃ እግዚአብሔር ነው። ሕይወታቸው በጸሎትና በምጽዋት የተሞላ፣ በቤታቸው የነበረው ገንዘብና ንብረት የተቸገሩት ሁሉ የሚታደሙበት የጋራ ሀብት ነበር። ለድሆችና ለጦም አዳሪዎች፣ ለባልቴቶችና ወላጅ አልባ ሕፃናት፣ ለካህናትና ለምእመናን እጃቸውን በልግስና ይዘረጋሉ። ይህንንም ሲያደርጉ በልባቸው ውስጥ ሁለት ታላላቅ የመጽሐፍ ቅዱስ ቃላትን ይዘው ነው። የመጀመሪያው ስጡ ይሰጣችኋል የሚለውን የወንጌል ቃል ሲሆን፣ ሁለተኛው ደግሞ ካለ ስጥ ከሌለህም እዘን የሚለውን የአበው ጥልቅ ምክርን አስበው ነው። ምንም እንኳን እግዚአብሔር በቁሳዊ ነገር ሳያጓድልባቸው 3 ወንዶች ልጆችን ቢሰጣቸውም በልባቸው ውስጥ ግን እግዚአብሔርን ደስ የሚያሰኝ ለፍጥረታት ሁሉ የሚጠቅም የወላጆቹንም ልብ በደስታ የሚሞላ ጠቃሚ ልጅ እንዲሰጣቸው ልዩ ምኞት ነበራቸው። ይህንንም ምኞታቸውን ወደ ጸሎት ለወጡት። ንጉሥ ሰለሞን ብልህ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናል ብሎ እንደተናገረ አቤቱ ልባችንን በሐሴት የሚሞላ ፍቃድህን የሚፈጽም ልጅ ስጠን እያሉ ለመኑ። ጸሎታቸው በስሜት ላይ ብቻ የተመሰረተ አልነበረም፣ በቅዱሳት መጻሕፍት ቃል የጸና እንጂ። በብሉይ ኪዳን መካን የነበረችው ሐና በጸሎቷ ኃይል ነቢዩ ሳሙኤልን እንዳገኘች ያውቃሉ። ንጉሥ ዳዊትም በመዝሙሩ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል ብሎ የገባውን ቃል ኪዳን በልባቸው ጽፈዋል። ስለዚህ ተስፋ ሳይቆርጡ በጸሎትና በምጽዋት ጸኑ። ከብዙ ልመናና ልግስና በኋላ እግዚአብሔር ጸሎታቸውንና ልመናቸውን እንደ ጣፋጭ ዕጣን እንደ ንጹሕ መሥዋዕት ተቀበለ። በዚያች ዕለት በጋብቻ ሥርዓት ተገናኙ። በተቀደሰችው ሌሊት ወለተ ጊዮርጊስ መልካም ሥራው እንደ ፀሐይ የሚያበራውን የኢትዮጵያን ብርሃን ጸነሰች። ከ9 ወር ከ5 ቀን በኋላም በንጉሥ አጽናፍ ሰገድ ዘመነ መንግሥት ይህንን የተባረከ ልጅ ወለደች። እርሱን በወለደች ጊዜ ቤታቸው በታላቅ ደስታና ሐሴት ተሞላ። አባቱ ቄስ ዮሐንስና ዘመዶቻቸው ሁሉ ኃጢአተኞችን በእግዚአብሔር ፊት በጸሎቱ የሚያስምር፣ ወላጆቹንም በምእመናን አንደበት የሚያስመሰግን ልዩ ፍሬ እንደተሰጣቸው ተረድተው አመሰገኑ። ዳዊት በመዝሙሩ መልካም ዛፍ መልካም ፍሬን ያፈራል፣ ዛፍም ከፍሬው ይታወቃል ብሎ እንደተናገረው የዮሐንስና የወለተ ጊዮርጊስ መልካም ዛፍነት በዚህ በተቀደሰ ፍሬ ተረጋገጠ። በ40ኛው ቀንም ሐዋርያት ባዘዙት የቤተ ክርስቲያን ሥርዓት መሠረት ልጃቸውን ወደ ቤተ መቅደስ ወሰዱት። በዚያም በጥምቀት ጸጋ የወለደው ካህን ሐራ ድንግል ብሎ ስም አወጣለት። ከዚህ በኋላ አባቱና እናቱ ይህንን ሰማያዊ ስጦታቸውን ተቀብለው ወደ ቤታቸው ወሰዱት። በሕግና በሥርዓት ሊያሳድጉት የእግዚአብሔርንም ቃል ሊመግቡት ቃል ገቡ። በጸሎት የተገኘው ይህ ሰማያዊ ስጦታ በወላጆቹ ቤት ውስጥ ሲያድግ ከቀናት ጋር ዕውቀትን ከዕድሜ ጋር ጥበብን እየጨመረ ሄደ። አባትና እናቱ ይህ ልጅ የተለመደ ልጅ እንዳልሆነ፣ ነገር ግን ለልዩ መለኮታዊ ዓላማ የተመረጠ የተቀደሰም ሰው መሆኑን ተረዱ። ስለዚህም አስተዳደጋቸው በዓለማዊ ጥበብ ላይ ብቻ ሳይሆን በሕግና በሥርዓት ላይ የተመሠረተ ሆነ። ልክ የእጅ ጥበብ ባለሙያ የከበረን ዕቃ በጥንቃቄ እንደሚቀርጸው እነርሱም የልጃቸውን ልብ በእግዚአብሔር ቃልና ፍራቻ ቀረጹት።
ገና በለጋነቱ ወደ ቤተ ክርስቲያን ትምህርት ቤት ሰደዱት። በዚያም የብሉይንና የአዲስ ኪዳንን መጻሕፍት እንዲሁም የዳዊትን መዝሙራት ለሚያስተምር መምህር አደራ ሰጡት። ሌሎች ሕፃናት ትምህርት ከባድ ሸክም ሲሆንባቸው፣ ለሐራ ድንግል ግን እንደ ዕለታዊ እንጀራው ነበር። የቅዱሳት መጻሕፍት ቃላት ለእርሱ በብራና ላይ የሰፈሩ ፊደላት ብቻ ሳይሆኑ ለተጠማች ነፍሱ ሕይወትን የሚሰጡ የውሃ ምንጮች ሆኑለት። የመምህሩን ትምህርት በፍጥነት በመቀበልና በማስተዋል ከእኩዮቹ ሁሉ በልጦ ተገኘ። አእምሮ የመለኮታዊውን ጥበብ ምስጢር ለመቀበል የተከፈተ ነበር። ገና በልጅነቱ የነቢያትን ትንቢት፣ የሐዋርያትን ስብከትና የጠቢባንን ምክር በልቡ ሰሌዳ ላይ ጻፈ። ለአቅመ አዳም እስኪደርስ ድረስ በትምህርቱ ከጸና በኋላ ልቡ ወደ ቤተ መቅደሱ አገልግሎት ተሳበ። በመምህሩ ፍቃድና ቡራኬ የዲቁና ሹመትን ከሚሰጠው ጳጳስ ዘንድ ጉዞ ጀመረ። በጳጳሱ ፊት በቀረበ ጊዜ በወጣቱ ላይ ያደረው የመንፈስ ቅዱስ ጸጋና የእውቀቱ ጥልቀት ታይቶ ያለምንም ማቅማማት የዲቁና ማዕረግ ተሰጠው። ይህንን አዲስ መንፈሳዊ ሥልጣን ይዞም ወደ መንበሩ ተመለሰ። የጥበባት ባሕርና የቋንቋዎች ባለቤት የሆነው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ ሐራ ድንግልም ይህንን ቃል የሕይወቱ መመሪያ አደረገው። አገልግሎቱም በንጽሕናና በቅድስና የተሞላ ሆነ። በልብ ውስጥ የሥጋ ምኞት ቦታ አልነበረውም። ዓይኖቹ ከክፉ ነገር ሁሉ የተከለሉ ነበሩ። በመሠዊያው ፊት ሲቆም ምድራዊ ማንነቱን ትቶ ሰማያዊ አገልግሎቱን ብቻ ያስባል። አባታችን ሐራ ድንግል በእነዚህ የብሉይና የአዲስ ኪዳን መጻሕፍት ቃላት ጸንቶ በመንፈሳዊ ሕይወቱ እያደገ ሲኖር ማንም የማያመልጠው የሕይወት ዑደት በሩን አንኳኳ። ክቡር ዳዊት በመዝሙሩ ሞትን ሳያይ በሕይወት የሚኖር ማን ነው ብሎ እንደጠየቀ፣ ሰውስ ከንቱ ይመስላል ዘመኑም እንደ ጥላ ያልፋል ብሎም እንደተናገረ ሞት የማይቀር እውነት ነው። በአቤልና በሴት ከተጀመረው ከዚህ የሥጋ ሞት የሚድን አንድም የለምና እርሱን በጸሎት ያገኙት በሥርዓት ያሳደጉትና ለመንፈሳዊ ከፍታ ያበቁት ወላጆቹ ቄስ ዮሐንስና ወለተ ጊዮርጊስ ከዚህ ዓለም ድካም አረፉ፣ ወደ ዘላለም ሕይወትም ተሻገሩ። ይህ ለአባታችን ሐራ ድንግል ትልቅ የሐዘን ወቅት ነበር። የወላጆቹን ሞት ሲሰማ የመረረ ልቅሶን አለቀሰ። ልቡም በሐዘን ተመታ። በአባቱና በእናቱ ቤት በሬማ ደሴት ውስጥም ለጥቂት ወራት ተቀመጠ። ነገር ግን ይህ ሐዘን ወደ ተስፋ መቁረጥ አልወሰደውም። ይልቁንም የዚህን ዓለም ከንቱነትና ኃላፊነት በጥልቀት እንዲገነዘብ አደረገው። የወላጆቹ ሞት ከዚህ ዓለም ጋር ያለውን ግንኙነት እንደገና እንዲመረምር አስገደደው። ከዚህ ጥልቅ የሐዘን ጊዜ በኋላ ወሳኝ የሆነ የሕይወት ውሳኔውን አደረገ። እንደ ዓለም ሰዎች ሚስት አግብቶ ወልዶ ከብዶ ምድራዊ ኑሮን ለመቀጠል አልወደደም። ይልቁንም በድንግልና ለመኖርና ሕይወቱን ሙሉ በሙሉ ለእግዚአብሔር ለመቀደስ ወሰነ። ለ40 ዓመታት ያህል የምንኩስናን ልብስ ሳይለብስ በዚህ የተቀደሰ የብቸኝነት ሕይወት ውስጥ ጸና። ይህ ረጅም የ40 ዓመት ጊዜ የእምነቱ ጥልቀትና የውሳኔው ጽናት የተፈተነበት፣ የተረጋገጠበትና የተለየበት የዝግጅት ዘመን ነበር። ልክ እስራኤላውያን በምድረ በዳ ለ40 ዓመታት እንደተፈተኑት እርሱም በዚህ ዓለም ውስጥ ሆኖ ነገር ግን ከዓለም ተለይቶ ለሚቀጥለው ታላቅ ሰማያዊ ተልእኮ ራሱን አዘጋጀ። አባታችን ሐራ ድንግል ለ40 ዓመታት በድንግልና ጸንቶ ከኖረ በኋላ እግዚአብሔር ወደሚቀጥለው የመንፈሳዊ ሕይወት ደረጃ ሊያሻግረው ወሰነ። ይህ ሽግግር ግን የመጣው ባልተጠበቀና በፈታኝ መንገድ ነበር። በድንገት በጽኑ ደዌ ታመመ። ኃይለኛ የንዳድ በሽታ መላ ሰውነቱን አቆራመደው። ሥጋውን በንዳዱ ትኩሳት እንደ እሳት ይቃጠል ጀመር። በዚህ ከባድ ሕመም አልጋ ላይ ሳለ ወደ አንድ ጥልቅ መንፈሳዊ ውሳኔ አመራ። ከዚህ ደዌ በሥጋውም ሆነ በነፍሱ ፈውስን ያገኝ ዘንድ ከዚህ ዓለም ሙሉ በሙሉ ተለይቶ የምንኩስና ልብስ ለመልበስ በልቡ ወሰነ። ይህ ውሳኔ ከሕመም ፍርሃት የመነጨ ሳይሆን ለ40 ዓመታት በልቡ ውስጥ ሲብሰለሰል የነበረው የመንፈሳዊው ጥሪ ማብሰሪያ ነበር። ደዌው ያንን የመጨረሻውን እርምጃ እንዲወስድ ያነሳሳው መለኮታዊ ግፊት ሆነ። ስለዚህም በሬማ ገዳም መምህር የነበረውና መዓዛ ድንግል የተባለው ቅዱስ አባት ዘንድ መልእክተኛ ላከ። የምንኩስናን ልብስ እንዲያለብሰውና ወደዚህ የተቀደሰ ሕይወት እንዲያስገባውም በትሕትና ለመነው። መምህሩ ልመናውን በደስታ ተቀብሎ የምንኩስናን ልብስ አለበሰው። ከዚያም ለወጣንያን ለመካከለኞችና ለፍጹማን መነኮሳት የሚገባቸውን የምንኩስና ሕግጋትና ሥርዓቶችን ሁሉ አስተማረው። በዚያች ቅጽበት አባታችን ሐራ ድንግል ለዓለም ሞቶ ለክርስቶስ ብቻ የሚኖር አንድ ሰው ሆነ። ይህንን መንፈሳዊ ውሳኔ አድርጎ ልብሰ ምንኩስናን እንደለበሰ እግዚአብሔር ከሞት አፋፍ አዳነው።
ከዚያም ከጸናው ደዌውም ሙሉ በሙሉ ተፈወሰ። ሥጋዊው ፈውስ የመንፈሳዊ ዳግም ልደት ማረጋገጫ ሆነ። ከዚህ በኋላ የቅስና ማዕረግን ከጳጳሱ ተቀበለ። እግዚአብሔር የተመኘውንና የፈለገውን አድርጎለታልና በታላቅ ደስታና ሐሴት ወደ ቤቱ ተመለሰ። ነገር ግን ይህ መመለስ ጊዜያዊ ነበር። ዳግመኛ ወደ ዓለም መመልከት አልፈለገም። ይልቁንም ከዘመዶቹና ከሚያውቁት ሰዎች ሁሉ ተሰውሮ ራቅ ወዳለና ማንም ወደማይረብሸው ስፍራ ሄዶ እግዚአብሔርን ብቻውን ማገልገል ፈለገ። ይህንን በልቡ ይዞ በስውር ከቤቱ ወጥቶ ወደ ሸዋ ምድር ለመሄድ ጉዞ ጀመረ። ዓላማው በምናኔ መኖር ነበር። ነገር ግን በመንገድ ላይ ሳለ ከዘመዶቹ ጋር ተገናኘ። ከእነርሱም መካከል የወንድሙ ልጅና የልብ ወዳጁ አርከመርአዊ አባታችንን ሲያዩ ደነገጡ። ወዴት እንደሚሄድም ጠየቁት። ሐሳቡን ነገራቸው። ዘመዶቹ ሁሉ ከበው ያዙት። ወዴት ትሄዳለህ አባታችን? እባክህ ወደ ሀገርህ ተመለስ። ለሀገርህና ለዘመዶችህ የሚቀርብ ገዳም እንፈልግልሃለን። አንተ እንዳዘዝከን እናደርጋለን እንጂ ከፍቃድህ አንወጣም። አንተ አባታችን ነህ። በጽድቅህ እኛንም እንደምታጸድቀን ከገሃነም እሳትም እንድታድነን እንፈልጋለንና እንደማንሸነግልህ በአምላካችን በእግዚአብሔር ስም እንለምንሃለን አሉት። ቅዱሱ ይህንን ከልብ የመነጨ ልመናቸውንና ቃለ መሐላቸውን ሲሰማ ራራላቸውና እሺ አላቸው። ከዚያም ዘመዶቹ 7 ምሳሮችን ይዘው ከቁስቋም ጀምረው ገዳም የሚሆን ስፍራ ፍለጋ ጫካውን መመንጠር፣ ዛፎችን መቁረጥ ጀመሩ። ለቀናት ከደከሙ በኋላ እግዚአብሔር ወደ መራቸው አንድ ስፍራ ደረሱ። በዚያች ቅጽበት አቡነ ሐራ ድንግል ቆም ብሎ በዙሪያው ያለውን ቦታ ተመለከተና እንዲህ አለ። ማረፊያዬ ይህች ናት። በድካሜም ጊዜ የማርፍባት ትንሽ ቤት ስሩልኝ እንጂ ከዚህ ወዲያ ወደ ሌላ ስፍራ አትሂዱ። እስከ ሞቴ ድረስ በእርሷ እንድኖር እግዚአብሔር አዞኛልና የሥጋዬንም በድን እስከ ሙታን ትንሣኤ ድረስ በውስጧ ያርፋል አላቸው። ዘመዶቹ ወዲያውኑ ሥራ ጀመሩ። በዚያችው ዕለት እንጨቱን ቆርጠው መሬቱን ቆፍረው ለአባታችን የምትሆን ትንሽ በዓት ተሰሩ። ሥራቸውንም ከፈጸሙ በኋላ እርሱን በዚያች በተቀደሰች ገዳም ውስጥ ትተው ወደ ቤታቸው ተመለሱ። ከዚያች ቀን ጀምሮ የአቡነ ሐራ ድንግል እውነተኛ ተጋድሎ ተጀመረ። ዓለም ከእርሱ እርሱም ከዓለም ተሰወረ። ከሰው ጋር የነበረው ግንኙነት በሙሉ ተቋርጦ ከፈጣሪው ጋር ብቻ ሆነ። አባታችን ሐራ ድንግል በዚያች በተቀደሰች ገዳም ውስጥ የጀመረው ተጋድሎ ከሰው ልጆች ኑሮ ይልቅ ከመላእክት አኗኗር ጋር የሚመሳሰል ነበር። የመጀመሪያ ተጋድሎውንም ከራሱ ሥጋ ጋር አደረገ። ሥጋውን ለነፍሱ በመንፈስ ቅዱስ ኃይል አስገዛ። በተራበ ጊዜ እንደ ሰው ልማድ እንጀራ አይበላም። ምግቡ እጅግ ጥቂትና የተወሰነ ነው። ጥቂት ፍሬ ምስር፣ አተርና ደንጓሬ ወስዶ በትንሽ የጽዋ መክደኛ ሰፍሮ በድስት ይቀቅለዋል። ይህች የጽዋ መክደኛ የምትይዘው 7 መስፈሪያ ብቻ ሲሆን ይህችን ጥቂት ምግብ የሚመገበው በ3 ቀን አንድ ጊዜ ብቻ ነበር። የምንኩስና ሕይወቱን ከጀመረ በኋላ ከንጹሕ ውሃ በቀር ሌላ ምንም አይነት መጠጥ አልጠጣም። ይህ ጾምና ጸሎት ሥጋውን ቢያደክመውም መንፈሱን ግን ኃይል አላበሰው። በዚህ የብቸኝነት ተጋድሎ ውስጥ ሳለ የበጎ ነገር ጠላት የሆነው ሰይጣን የዱር አራዊትን ልብ አነሳሳበት። ብዙ አንበሶች፣ ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች በጩኸት ምድረ በዳውን እያስገመገሙ ሊያስፈራሩትና ከቦታው ሊያባርሩት ወደ እርሱ መጡ። ቅዱሱ ግን ልቡ በእግዚአብሔር ላይ እንደ ጽኑ ዓለት ጸንቶ ነበርና አልፈራቸውም። ይህ ከሆነ በኋላ በገዳሙ ዙሪያ ወይን፣ ሎሚና ኮክ ተከለ። ነገር ግን እነዚህ ተክሎች ሕይወት እንዲኖራቸው ውሃ ያስፈልጋቸው ነበር። በአካባቢው ደግሞ ምንም የውሃ ምንጭ አልነበረም። ስለዚህ በሩቅ ከሚገኘው ወንዝ ውሃ እየቀዳ በትከሻው ተሸክሞ አምጥቶ ያጠጣቸው ነበር። መንገዱ እጅግ ሩቅና አድካሚ ስለነበር አንድ ቀን አባታችን ሐራ ድንግል ፊቱን ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። አቤቱ ፈጣሪ እግዚአብሔር ሆይ ከእናቴ ማኅፀን ጀምሮ እስከዚች ሰዓት ድረስ ያደረስከኝ አንተ ነህ። እስራኤላውያን ከግብጽ በወጡ ጊዜ ለባሪያህ ለሙሴ ከዓለት ላይ ውሃን እንዳፈለክ አሁንም ጸሎቴንና ልመናዬን ሰምተህ ከዚች ደረቅ ምድር ውሃን አውጣ ሲል ለመነ። ይህንን ብሎ ከጸለየ በኋላ በሁለት ረድፍ መሬቱን ቆፈረ። ከዚያም በመስቀል ምልክት ባረካቸው። ወዲያውኑ በተአምራት ከሁለቱም ረድፎች ንጹሕ ውሃ መፍሰስ ጀመረ። ከዚህም በኋላ በተአምር በፈለቁት ውሃዎች ተክሎችን ያጠጣቸው ጀመር። ከጊዜያት በኋላ ተክሎቹ አድገው ሊያዩት ለሚመጡ ሰዎች ምግብ ሆኑ። የሚለምኑ ድሆች ሲመጡ ከፍሬው እየሰጠ ይመጸውት ነበር። የሥጋንና የተፈጥሮን ፈተና በዚህ መልኩ ካለፈ በኋላ
የፈተናዎች ሁሉ ራስ የሆነው ሰይጣን በቀጥታ ሊዋጋው መጣ። በዚህ ጊዜ ግን በአውሬ አምሳል ሳይሆን እጅግ ውብ በሆነች ሴት አምሳል ተገለጠለት። ነጭ ሐር ለብሳ በወርቅና በብር በጉትቻዎችና በቀለበቶች አጊጣ ወደ እርሱ ቀረበች። ድምጿን አለስልሳም እንዲህ አለችው፣ አባ ለምን ብቻህን ትኖራለህ? የሰው ልጅ ልማዱ ሁለት ሆኖ መኖር ነውና ከኔ ጋር ብትኖር አይሻልህም? አለችው። አባታችን ግን ይህ የሰይጣን ማታለያ መሆኑን በመንፈስ ተረዳ። ያለምንም ማመንታት በቁጣ ሆኖ ሁል ጊዜ ሲጸልይበት በነበረው የጸበል ዕቃ ውስጥ የነበረውን የተቀደሰ ውሃ በሰይጣኑ ላይ ረጨበት። የጸበሉ ቅድስና እሳታዊ ኃይል ሆኖ ሰይጣኑን ሲነካው በድንጋጤ ጮሆ ሸሸም። ከዚያም በአቅራቢያው ወዳለ ሐይቅ ውስጥ ገብቶ ሲጠልቅ አባታችን እስኪሰማ ድረስ ባህሩን በኃይል አወከው። ሰይጣን አባታችንን ለማሳት 7 ጊዜ በተለያዩ ፈተናዎች ቢመጣም በእግዚአብሔር ኃይል ግን ሁሌም ድል ይነሳ ነበር። የአቡነ ሐራ ቅድስናና ኃይል ሰውንና ሰይጣንን ብቻ ሳይሆን አራዊትንም ጭምር የሚያስገድድ ነበር። አንድ ቀን አንዲት ሚዳቋ ነብር ሲያባረራት በፍርሃት እየበረረች መጣ በአባታችን ሐራ ድንግል ቤት ውስጥ ገባች። ከዚያም ሲያባረራት የነበረው ነብር መጣ። አባታችንም ባየው ጊዜ የቀን ብርሃን ስለነበርና ግርማው ስላስፈራው ወደ ውስጥ ሊገባ አልደፈረም። ነገር ግን በንዴትና በቁጣ በዚያው ቦታ ላይ ይገለባበጥ ጀመር። አባታችንም ነብሩን ተመልክቶ በስልጣን እንዲህ አለው፣ ይህችን ሚዳቋ ገድለህ ትበላት ዘንድ እግዚአብሔር አልፈቀደልህም አለው። ነብሩ ይህንን ቃል ከአባታችን አንደበት ሲሰማ ሳይገድላት ትቷት ሄደ። ሚዳቋዋም በዛች ሌሊት በእርሱ ዘንድ በሰላም አደረች። በማግስቱ ከቤቱ ወጥታ በደጅ ስትዘዋወር ከቦታሽ አባርሮ ያሳደደሽና ወደ እኔ ያደረሰሽ ያ ነብር ትናንት ሄዷልና አሁን በሰላም ወደ ቦታሽ ሂጂ ሲል አሰናበታት። ሚዳቋዋም ይህንን ሰምታ በሰላም ወደ ቦታዋ ተመለሰች። የአባታችን ሐራ ድንግል ዝናና የቅድስናው መዓዛ በየቦታው እየተሰራጨ ሲሄድ በአንዳንድ ልበደንዳና ሰዎች ዘንድ ቅናትና ንቀትን ቀሰቀሰ። ከዕለታት አንድ ቀን በአካባቢው ትኖር የነበረች አንዲት ባለጸጋ ሴት አሽከሮቿን ወደ አባታችን ላከች። እነዚህ አሽከሮች ልባቸው በትዕቢት የተሞላና ለቅዱሳን ክብር የሌላቸው ነበሩ። ወደ ገዳሙ የመጡት በረከትን ለመቀበል ሳይሆን ሊጣሉትና ሊሰድቡት ነው። አንተ ከንጉሱ ፍቃድ ወጥተህ በአመጽ የምትኖር የንጉስ ከዳተኛ አይደለህም እንዴ? እያሉ በሐሰት ወነጀሉት። አፋቸውንም በስድብ ሞልተው አዋረዱት። አባታችን ግን ምንም አልመለሰላቸውም። ነገሩን ሁሉ ለእውነተኛው ፈራጅ ለእግዚአብሔር ተወ። ልክ ጌታችን ኢየሱስ ክርስቶስ በከሳሾቹ ፊት ዝም እንዳለ እርሱም በሰዳቢዎቹ ፊት ዝምታን መረጠ። ነገር ግን የአሽከሮቹ ክፋት በስድብ ብቻ አልቆመም። አባታችንን በብዙ ድካምና ልፋት ያፈራውን የወይን ተክል ተመልክተው በቅናትና በክፋት የወይኑን ዘለላዎች አንዱንም ሳያስቀሩ ቆርጠው ወሰዱ። ይህ ድርጊት የአባታችንን የዕለት ጉልበት ውጤት መስረቅ ብቻ ሳይሆን የተቀደሰውን ገዳሙን ማርከስና ንብረቱንም ማውደም ነበር። አቡነ ሐራ ድንግል ይህንን ሁሉ ሲያደርጉ እያየ አንድም የተቃውሞ ቃል አልተናገራቸውም። የወሰዱትንም ወይን እንዲመልሱ አልለመናቸውም። ነገሩን ሁሉ ለእግዚአብሔር ሰጠ። አሽከሮቹም የዘረፉትን የወይን ዘለላዎች በድል አድራጊነት ስሜት ተሸክመው ወደ እመቤታቸው ወሰዱ። ነገር ግን ብዙም ሳይቆዩ ከነዚያ አሽከሮች መካከል አባታችንን ሲሰድብ ሲያዋርድ የነበረው ሰው በድንገት በጽኑ የሆድ ሕመም ተመታ። ሕመሙ ቀላል አልነበረም። አንጀቱን እንደ ስለታም ቢላዋ እየቆራረጠ ሊቋቋመው በማይችለው ስቃይ ያስጮኸው ጀመር። ይህ ክስተት በእመቤቲቱ ቤት ውስጥ ታላቅ ድንጋጤን ፈጠረ። አሽከሮቿ በጻድቁ ላይ ያደረሱበትን በደልና ስድብ ስትሰማ የደረሰው ቅጣት ከሰማይ የመጣ መሆኑን ተገነዘበች። ወዲያውኑ በጸጸት ተሞልታ ሌሎች አሽከሮቿን ወደ አባታችን ላከች። መልእክቱም አንተን ያስቀየሙና የበደሉ አሽከሮቼን እባክህን ይቅር በልልኝ፣ ማርልኝ የሚል ነበር። አሽከሮቹም በእመቤታቸው ትእዛዝ እየተንቀጠቀጡ ወደ አባታችን ተመልሰው መጡ። በፊቱም ወድቀው ምሕረትን ለመኑት። አባታችንም ልቡ በቂም በቀል የተሞላ አልነበረምና እግዚአብሔር ይቅር የሚላቸውና በደላቸውን የሚተውላቸው ከሆነ እኔም ይቅር እላቸዋለሁ ሲል መለሰላቸው። ይህ መልስ የአባታችንን ጥልቅ መንፈሳዊ ማስተዋል ያሳያል። ፍርዱንም ሆነ ምሕረቱን በእግዚአብሔር እጅ አስቀምጧልና። ነገር ግን ለዚያ በደለኛ አሽከር የይቅርታ ጊዜው አልፏል። የእመቤቲቱ መልእክተኞች ወደ ቤታቸው በተመለሱ ጊዜ ሆዱን ሲቆርጠው የነበረው ያ አሽከር ሞቶ ተገኘ። ጻድቁ አባታችንን ስለተሳደበ የእግዚአብሔር ቁጣ በላዩ ላይ ወርዶ ሕይወቱን ቀስፎት ነበር።
ይህንን የሰሙትና የተደረገውንም ባይናቸው ያዩ ሁሉ ታላቅ ፍርሃት ወረሳቸው። የጻድቁን ሰው ቃል መናቅና ክብሩን መድፈር በቀጥታ የእግዚአብሔርን ቁጣ መጋበዝ መሆኑን በተግባር ተማሩ። ይህ አስደናቂ የፍርድና የምህረት ክስተት ከተፈጸመ ከረጅም ወራት በኋላ በአባታችን ሐራ ድንግል ሕይወት ውስጥ ከሁሉ የላቀውና የመጨረሻው ታላቅ ተአምር ሊገለጥ ጊዜው ደረሰ። ይህ ተአምር የሞትን ደጃፍ አንኳኩቶ የሰማይን ምስጢር ገልጦ ለትውልድ የሚሻገር ቃል ኪዳንን ያበሰረ ነበር። በዚያን ጊዜ ዓመተ ወልድ የተባለች አንዲት ደግ ሴት ነበረች። ለአባታችን ሐራ ድንግል በታላቅ ፍቅርና ታማኝነት ታገለግለው ነበር። ይህች ሴት በድንገት በጽኑ ደዌ ታመመች። ብዙም ሳይቆይ በዚሁ በሽታ ሞተች። ወዲያውኑ መላእክተ ሞት ነፍሷን ከሥጋዋ ለይተው ወሰዱ። ያችንም ነፍስ በፊታቸው እያጣደፉና እየገፉ ወደ ፈጣሪዋ ዙፋን ፊት አደረሷት። በምድር ላይ ሥጋዋ ቀዝቅዞ ሳለ በሰማይ ነፍሷ ለፍርድ ቆማ ነበር። በዚያች ወሳኝ ሰዓት በምድር ላይ የነበረው አባታችን ሐራ ድንግል የመንፈስ ልጁና አገልጋዩ መሞቷን አውቆ ልቡ በከባድ ሐዘን ተመታ። ፊቱንም ወደ ፈጣሪ ወደ እግዚአብሔር አዙሮ በእንባና በዋይታ እንዲህ እያለ ይጸልይ ጀመር። አቤቱ ጌታ ሆይ፣ ይህችን ዛሬ የሞተችውን ሥጋዋን በመሬት ላይ ተጥሎ ነፍሷ ወደ አንተ የመጣችውን አገልጋይህን እባክህን ማረልኝ፣ ከሞትም አስነሳልኝ። ነፍሴንና ሥጋዬን በአንተ ላይ ጥያለሁ ብላ በእኔ ላይ እንደተማጸነች አንተ ራስህ ታውቃለህ። በሕይወት ሳለች በታማኝነት እንዳገለገለች አንተ ምስክር ነህ እያለ ለመነ። አባታችንም ይህንን ከልብ የመነጨ ጸሎት አድርሶ ዝም አለ። ጸሎቱ እንደ ኃይለኛ መዶሻ የሰማይን ደጅ ደጋግሞ አንኳኳ። በፈጣሪ ዙፋን ፊት መላእክቱ የሟቿን ነፍስ ይዘው ሲቆሙ መለኮታዊው ድምፅ ተሰማ። ይህችን ነፍስ ስለምን ወደ እኔ አመጣችኋት? እርሷ የሐራ ድንግል ናት። የእርሱ ስለሆነች ወደ እርሷ መልሷት አለ። ይህ ድምፅ የፍርድ ሳይሆን የባለቤትነት ይገባኛል ጥያቄ ነበር። በዚያች ቅጽበት ያቺ ነፍስ በሰማይ ሳለች ይህንን አስደናቂ ቃል ከፈጣሪዋ አንደበት ሰማች። ነገር ግን ነገሩ በዚህ ብቻ አላበቃም። መለኮታዊው ድምፅ ቀጠለ። ለመላእክት አለቃ ለቅዱስ ገብርኤልም እንዲህ ሲል አዘዘው፣ ሂድና ለወዳጄ ለሐራ ድንግል 3 ጊዜ እንዲህ ብለህ አዋጅ ንገርለት። ሐራ ድንግል ሆይ፣ በእጅህ የተባረከውንና በቃልህ የተጽናናውን ስምህን የጠራውንና መታሰቢያህን ያደረገውን ለተራቡትና ለተጠሙት እህል ውሃን በመስጠት በዓልህን ያከበረውን ኃጢአተኛና በደለኛ ሆኖ ሳለ በጸሎትህና በቃል ኪዳንህ የታመነውን የገድልህንም መጽሐፍ የጻፈውን ያነበበውንና የተረጎመውን የሰማውንና ለሰዎች ያሰማውን አጽምህን እየጠበቀ በገዳምህ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ አገር መጥቶ ገዳምህን የተሳለመውን ወንድ ልጁንና ሴት ልጁን በስምህ የጠራውን እነዚህን ሁሉ በየወገናቸው ከሥጋና ነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድም ድረስ ምሬልሃለሁ። አንተ አገልግልሃልና ከሕፃንነትም ጀምረህ እስከዚያች ሰዓት ድረስ ፍቃዴን ፈጽመሃልና በለው አለው። በሞት ከሥጋዋ ተለይታ የነበረችው ያቺ ነፍስ ይህንን አስደናቂ ቃል ኪዳን ከሰማች በኋላ በፈጣሪ ትእዛዝ ከሰማይ ተመለሰች። በቀጥታም ወደ ቀዘቀዘው ሥጋዋ ገብታ ተዋሃደች። በአባታችን የጸሎት ኃይልም ከሞት ተነስታ ሕያው ሆነች። ይህች ሴት ከሞት የተነሳች ብቻ ሳትሆን ከሰማይ የመጣች ሕያው ምስክርም ናት። ወዲያውንም መልአኩ ቅዱስ ገብርኤል ለወዳጄ ለሐራ ድንግል ሄደህ አዋጅ ንገር ተብሎ ሲታዘዝ ከእግዚአብሔር የሰማችውን ቃል ኪዳናት ሁሉ ለሰዎች ተናገረች። አባታችን ሐራ ድንግልም ይህንን ሁሉ በመንፈስ ጸጋ አስቀድሞ አውቆ ነበርና የእግዚአብሔርን ምስጢር በዓይኗ ባየችው በዚህ ሴት መነሳት እጅግ ደስ አለው። ይህ ክስተት እግዚአብሔር ለአባታችን የሰጠው 2 ታላላቅ ቃል ኪዳኖች ማረጋገጫ ሆነ። የመጀመሪያው ያቺ ሴት ከሞት ተነስታ የመጣችው የቃል ኪዳን ምስክርነት ሲሆን፣ ሁለተኛው ደግሞ ከዚህ ዓለም በሞት በሚለይበት ጊዜ በቀጥታ ከእግዚአብሔር የተቀበለው የመጨረሻው ማረጋገጫ ነበር። የአባታችን ሐራ ድንግል የዕረፍት ቀኑ ሲደርስ እግዚአብሔር የምህረትና የይቅርታ ቃል ኪዳኑን ሊያጸናለት ከሰማይ ወደ እርሱ መጣ። ወዳጄ ሐራ ድንግል ሆይ፣ ስለኔ ብዙ ዓመታትን ደክመሃል። እኔም ያንን በሰማይ የተነገረውን ቃል ኪዳን እሰጥሃለሁ አለው። ከዚያም ያንን ታላቅ ቃል ኪዳን በድጋሚ አጸናለት። አባታችን ሐራ ድንግል ይህንን ከሰማይ የወረደ ለትውልድ የሚሻገር ታላቅ ቃል ኪዳን ከራሱ ከፈጣሪ አንደበት በድጋሚ ሲሰማ አልታበየም። ይልቁንም በታላቅ ትሕትናና ፍጹም አምልኮ ተሞልቶ በእግዚአብሔር ፊት ሰገደ። በታላቅ ደስታም ተሞልቶ አምላኬ ሆይ ከፍ ከፍ አደርግሃለሁ፣ ቅዱስ ስምህንም ለዘላለም አከብራለሁ፣ ሁል ጊዜ አመሰግንሃለሁ፣ ስምህንም ለዘላለም አከብራለሁ። ደግሞም ይሁን
በእኔ የተማጸነ ሰው ሁሉ ይድን ዘንድ ይህንን ታላቅ ቃል ኪዳን ሰጥተኸኛልና ሲል አመሰገነ። ይህ ምስጋና በምድር ላይ የነበረው ተልእኮ ፍጻሜ እንዳገኘ የሚያበስር ነበር። እግዚአብሔርም ይህንን ንጹሕ ምስጋናውን ከተቀበለ በኋላ ከእርሱ ዘንድ ወደ ሰማያዊ መንበሩ ተመለሰ። ከዚህ በኋላ አባታችን ሐራ ድንግል ፊቱን ወደ ገዳሙ አዙሮ እጁን ዘርግቶ እንዲህ እያለ ባረካት። የአብ የወልድ የመንፈስ ቅዱስ በረከት በገዳሜና ስሜን በሚጠሩ ሁሉ ላይ ይደር። አምላክን የወለደች እመቤታችን የቅድስት ድንግል ማርያም በረከት በገዳሜና እኔን በሚወዱኝ ሁሉ ላይ ይደር። የቅዱስ ሚካኤልና የቅዱስ ገብርኤል በረከት የማያንቀላፉት ትጉሃን ዝም የማይሉትም አመስጋኞች የሆኑት የሱራፌልና የኪሩቤል በረከት በገዳሜና በእኔ በሚማጸኑ ሁሉ ላይ ይደር። የቀዳሜ ሰማዕት ቅዱስ እስጢፋኖስ፣ የቅዱስ ጊዮርጊስ፣ የቅዱስ መርቆሬዎስ፣ የቅዱስ ፋሲለደስ፣ የቴዎድሮስና የገላውዲዮስ የድል አድራጊዎቹ የሰማዕታት ሁሉ በረከት በገዳሜና ፈቃዴን በሚፈጽሙ ሁሉ ላይ ይደር። የአባታችን የአቡነ ተክለ ሃይማኖት፣ የአባታችን የአቡነ ኤዎስጣቴዎስ፣ የአባታችን የአቡነ ገብረ መንፈስ ቅዱስና በኢትዮጵያ ውስጥ በገዳማትና አድባራት በደሴቶችም የሚኖሩት የቅዱሳን ሁሉ በረከት በገዳሜና በውስጧ ሆነው አስከሬኔን በሚጠብቁት ሁሉ ላይ ይደር ሲል ባረከ። የሃይማኖት አምድና የቸርነት መዝገብ የሆነው እንደ መላእክት በንጽህና ያጌጠው አባታችን ሐራ ድንግል ይህንን ቃለ ቡራኬ ከተናገረ በኋላ ምድራዊው ጉዞ ተፈጸመ። በመጨረሻም በቅዱሳን ኢያቄምና ሐና በሰማዕታቱ በፋሲለደስ በገላውዲዮስና በፊቅጦር ዓመታዊ በዓል ዕለት በጥር ወር በ11ኛው ቀን ከዚህ ከኃላፊው ዓለም ድካም አረፈ። ነፍሱም በክብር ወደ ሰማያዊው ማረፊያዋ ተወሰደች። እረፍቱ ሞት ሳይሆን ሽልማት ነበር። ፍጻሜ ሳይሆን የዘላለም ሕይወት ጅማሮ ነበር። አካሉም ማረፊያዬ ይህች ናት ባለበት በዚያች በተቀደሰች ገዳም ውስጥ እስከ ትንሣኤ ቀን ድረስ እንዲያርፍ ተደረገ። ይህ ታላቅ አባት ያረፈበት ዕለትም እስከ ዛሬ ድረስ በየዓመቱ ጥር 11 ቀን በተለይም በባህር ዳር ከተማና በአካባቢው በሚገኙት ገዳማትና አድባራት በታላቅ ድምቀት ይከበራል። ምዕመናን ቃል ኪዳኑን እያሰቡ በጸሎቱ እየተማጸኑ በረከቱን ይቀበላሉ። ጻድቁ የአባታችን የአቡነ ሐራ ድንግል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር። ሰላም እግዚአብሔር አይለየን። አሜን።